በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ። ቅዱሱ ዓመቱን ወስዶ ለዚች ዕለት አደረሰን። አምላካችን ክብርና ምስጋና ለእርሱ ይሁን። ዛሬ ታቦታቱ ተሰውረው ነበረ፣ በቤተ መቅደሳቸው ነበረ። ዛሬ ግን ይፋ የተገለጹበት ቀን ስለሆነ ለዚች ዕለት አደረሳችሁ። አሁንም አመስግኑ። የመገለጥ የመታየት ሰዓት ነውና ይሄ ሰዓት ዘመነ ኤጲፋንያ ይባላል። መድኃኔዓለም ክርስቶስ ለሰው ልጆች ሲል ዮርዳኖስ ገብቶ ዮሐንስን አጥምቀኝ ሲለው ዮሐንስ ፍጹም አንተን ማጥመቅ አልችልም፣ እኔ ባንተ ልጠመቅ ይገባኛል ብሎ ሲለው ሲነጋገሩ የለም ይህ መልካም ስራ ልንሰራ ይገባናልና ታዘዝ አለው። በዚህ ጊዜ ዮሐንስ ብልህ ነውና ዘንበል አለ። ሌላ ልከኛ ቢሆን ይተላለቅ ነበረ። እንዳልክ እንደፈቀድክ አለ። ይህ ቃል የተነገረበት ቃል፣ አዲስ ምስጢር የተገለጸበት ቃል፣ ሰማያት ይነግሩ ስብሐተ እግዚአብሔር፣ ሰማያት እግዚአብሔር ምስጋና ይናገራሉ፣ ሰማያት እግዚአብሔር ምስጋና ይዘምራሉ፣ ሰማያት እግዚአብሔር ክብር ይሰጣሉ፣ ሰማያት እግዚአብሔር ያቀርባሉ። ይህም ታይቷል። በዕለተ ልደቱ ሰማያት ብርሃናቸው ሲሰጡ መላእክት ሰውና እግዚአብሔር ተገናኘን ብለው ሲያመሰግኑ፣ ሰዎችም ስብሐት ለእግዚአብሔር እያሉ እያመሰግኑ ክብር ሲሰጡ ቤተልሔም በብርሃን ጎርፍ ተውጣ፣ በብርሃን ጎርፍ ተጥለቅልቃ፣ በብርሃን ማዕበል ተጥለቅልቃ ታይቷልና ዛሬም ሰማያት ይናገራሉ። ድምፁን ሰሙ ያስፈልጋቸዋል። ልጆች ሰማይ የሚወርደው ምስጢር ታላቅ ምስጢር ነው። የሰው ልጅና እግዚአብሔር የተገናኙበት ምስጢር ነው። የሥላሴ አንድነት ሦስትነት የተገለጸበት ምስጢር ነው። ይህ ምስጢር የተከሰተው በዕለተ ጥምቀት ስለሆነ አሁን ለዚህ ታላቅ በዓል እንኳን አደረሳችሁ። ሕይወትን ጤንነትን ሰጥቶ ለከርሞ ያድርሳችሁ። እግዚአብሔር አምላካችን ዕለት ስንባርኩ ቀድሶ ለዚህ ያቅነሰን በዓሉን የሰላም የክብር የበረከት በዓል ያድርግልን። ምስጢሩን ጥበቡን ይግለጥልን። አንድነቱን ሦስትነቱን ሕይወታችን ላይ ያብራልን፣ ይግለጥልን። እግዚአብሔር በቸርነቱ ይጎብኘን፣ ይጎብኛችሁ። ባለአዘጋጆችም እግዚአብሔር በረድኤቱ ይጎብኛችሁ። ባለሥራዎችም የእግዚአብሔር በረከት ይደርባችሁ። ለዚህ የተሰበሰባችሁ አባቶች ካህናትም፣ ወንድሞች ዲያቆናትም፣ ሕዝበ ክርስቲያኑም የእግዚአብሔር በረከት በእናንተ ላይ እንዲያድር ፈቃድ ይሁንልን። አቡነ ዘበሰማያት